መልእክተኛው አንዴ መስጂድ ውስጥ ቁጭ ብለው እያለ አንድ ሰሓባ መጣ። እርቦታል በጣም ፊቱ ላይ የረሃብ ምልክት ይታያል። የአላህ መልእክተኛ ራበኝ አላቸው። ወደ እሳቸው መጣ። እርሳቸው መስጂድ ላይ እንደተቀመጡ ነው ወደ ቤታቸው ላኩ። ይበላለን ወይ? አንድ ባለቤታቸው ትልካለች። በእውነት በላከ ጌታ እንምላለን፣ ከውሃ ውጭ ቤት የለም። ሌላ ቦታ ይልካሉ፣ ተመሳሳይ መልስ። ሁሉም ሚስታቸው ጋር ጨረሱ። ተመልከቱ። ከዛ ምን አማራጭ አለ? ይህ ሰው ርቦታል፣ ይጥመዘመዛል። ከናንተ መሃል አለ ወደ ሰሃቦቹ፣ ይሄን እንግዳዬን ማን ነው ያስተናግደዋል ሲሉ ሰሃቦቹ ጸጥ አሉ። እነሱም ቤት ምናልባት ከውሃ ውጭ ሌላ ነገር ያ የመጀመሪያው ትውልድ ላይ አላህ በችግር ነው የፈተናቸው። ይህ መሰረቱ እንዲጠብቅ ይፈለጋል መሰል። ነቢዩም ሰለላሁ ዐለይሂ ወሰለም ወደ አኼራ ከመሄዳቸው በፊት ከዚህ በኋላ ችግርን አልፈራላችሁም፣ ሪዝቁ ይመጣል፣ ግን ዱንያ ትከፈትና ቀደምቶቹ እንደተፎካከሩባት ተፎካከራችሁ እንዳጠፋቻቸው ትጠፋላችሁ፣ ይህን ነው ምፈራ አሏቸው። ዱንያ ይመጣል፣ እናንተ አትጠራጠሩ። ይሄው ሳይቆፍሩት ነዳጅ እያወጡ ዩጅባ ኢለይህ ተመራቱ ኩሉ ሸይ፣ ዓለም ላይ የሚመረተው ሁሉ እዛው ምድር ላይ ታገኘዋል አይደል? እና ሰሃቦቹም ጸጥ አሉ። ከመሃላቸው አንድ አንሷር፣ የአንሷር ጎሳ የአላህ መልእክተኛ እንግዳውትን ይልውሰዳል። እሱስ ቤቱ ምግብ ይኖር፣ ወደ ቤቱ ወሰደው እንግዳው። ሚስቱ ጋር ደረሰ። ምን አላላት? አይ ለእኛ ራት የለንም፣ የልጆቻችን ትንሽ ምግብ አላለች። ምናልባት ልጆችም በቀን ውስጥ የሚበሏት ብቸኛዋ ምግብ ልትሆን ትችላለች። እንግዳ አላት። ይዞ የመጣሁት እንግዳ የአላህን መልእክተኛ እንግዳ ነው፣ እንዳታሳፍሪኝ አታለሽ አስተኛቸው። ከዛም አላት ስትራቴጂ አወጣ። ምግቡን ታቀርቢውና ትንሽ ነው አለ፣ ሕፃናት የተቀመጠ ምን ኩራዙን የምታስተካክ ይመስልሽ አጥፊው። ስለዚህ እንግዳችን ብዙ ምግብ ያለ መስሎት እየተሻማነ ምን በላ መስሎት እንዲጨርስ አላት። ምግቧ ትንሽ ነች። ከዛም ምግቡ ቀረበ፣ ሳይከፈት ሻማ የምታስተካክል መስላ አጠፋቸው ሳህቢት። ምግቡ ቀረበ፣ ብላ እንጂ ተባለ። እሱ እጁን ይሰዳል። እነሱ ሱብሃንአላህ የሚበሉ መስለው እጅ እየሰደዱ አፋቸውን ያንቀሳቅሱ ነበር፣ ግን እየጎረሱ አይደለም። ሰው የሚበላ ሰው ድምፅ አላ እያሉ በቃ እሱም እየበሉ ነው እያባሉኝ ነው ብሎ በደበበ ጠገባ። ውሃውን ጠጣ፣ ሆዱ ሞላ፣ ቸብችቦ እንግዲህ አላህ ይስጥልኝ ብሎ ወጥቶ ሄደ። እነሱ ሻማቸውን ሲለኩሱ ያው የተረፈ ምግብ የለም። ውሃቸውን ጠጣው። ያችን ምሽት ከልጆቻቸው ጋር አደሩ። ግን ይሄ መልእክት ሰማይ ደርሶ አድሯል። አላህ ተመልክቶታል። ጠዋት ግለሰቡ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሲሄድ አንድ ቃል አሉት፣ ለቀድ ዐጅበ አላሁ ሚን ሰኒዕኩም ለይል አሉ። በትናንትናው ምሽት ጀብዳችሁ አላህ ተገርሞባችሁ አደረ አሉት ሰለላሁ ዐለይሂ ወሰለም። መልእክተኛው አልነበሩም፣ ጨለማ ውስጥ ነው። አላህ ግን ይህን ክስተት ያያል። ይህን ጥበብ፣ ይህን ጀብድ፣ የእሱን ውዴታ ለማድረግ የተሄደበት ርቀት። ሕፃን ጾም አሳድረ እነሱ ጾም አድረው የአላህ መልእክተኛ እንግዳ እንዴት ይመለሳል? አላህ ቁርአን አስከትሎ አወረደ፣ ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ከነፍሶቻቸው በላይ ለሌላው ይቆረሳሉ፣ ለነሱ ወሳኝ አጀንዳ ቢሆኑ እንኳን አላላ። ከተረፈን ነው እኛ የከበደን አሁን መስጠት። ብቸኛ ካላቸው ነገር ሌላውን ያስቀድሙ ነበር።